መነሻችን ሚያዝያ 28 መመለሻ ግንቦት 8 የሆነው የታምረኛው የበርሜል ቅዱስ ጊዮርጊስ ጸበል ምዝገባ መጀመራችንን በይፋ ለመግለጽ ወዳለሁ። እንግዲህ የሚያዝያ 28 ምዝገባችን የሚቆየው እስከ ሚያዝያ 24 ድረስ ብቻ ነው። እስከ ሚያዝያ 24 ድረስ የሚመዘገቡ ተጓዦቻችን በአጠቃላይ ሁሉም ከበርሜል እንደተመለስን አቡነ ሐራ ድንግል ገብተን የጻድቁን በረከት አብረን የምንካፈል ይሆናል። ከዛ በኋላ እንግዲህ የምዝገባ ቀንም አይኖረንም ማለት ነው። ስለዚህ ሁላችሁም እስከ ሚያዝያ 24 ድረስ ተመዝግባችሁ የዚህ በረከት ተካፋይ እንድትሆኑ ጥሬን አስተላልፋለሁ። እነዚህን ያዟቸው፣ ህጋዊ የሆኑ የገንዘብ ማስተላለፊያ ድርጅቶች ናቸው። ከዚህ ውጪ ገንዘብ ብታስገቡ ለሚፈጠረው ነገር እኛ ኃላፊነት አለ። ወደ የትኛውም ስፍራ ብትሄዱ የትኛውንም ገንዘብ ይዛችሁ መታችሁ በአደራነት ብትሰጡን እቃችሁን አስቀምጡልን ብትሉን እኛም እምነታችንን ሳናጎድል እቃችሁን ተረክበን በስነ ስርዓት የምናስረክባችሁ መሆኑን ከወዲሁ ለመግለጽ እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ሉል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? እንግዲህ የሚያዝያ 14 ተጓዦቻችን በአሁኑ ሰዓት በሰላም ባህር ዳር ከተማ ገብተው በሚቀጥለው ቀን እንግዲህ ወደ በርሜል ቅዱስ ጊዮርጊስ የሚጓዙ ይሆናል ማለት ነው። እጅግ በጣም በርካታ ሰው ነው እንግዲህ በአሁኑ ሰዓት በሚያዝያ 14 ወደ በርሜል ቅዱስ ጊዮርጊስ የሚጓዘው። በቀጣይ ጉዟችሁ መቼ ነው ስትሉ ለነበራችሁ ሚያዝያ 28 መነሻ ግንቦት 8 መመለሻውን ያደረገ ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጸበል ጉዞ የምናደርግ ይሆናል። በጉዟችንም እንግዲህ የ7 ቀን ጥምቀት ነው የምናደርገው ማለት ነው። ከ7ቱ 6ቱን ቀን በርሜል ቅዱስ ጊዮርጊስ የምንጠመቅ ሲሆን አንዱን ቀን ደግሞ ምርት ደለጎ ቅድስት ኪዳነ ምሕረት የምንጠመቅ ይሆናል ማለት ነው። ከዚህ በተጨማሪም እግዚአብሔር ፍቃድ ሰላም ሆነን በሰላም ከተመለስን አንድ ቀን በጣም የምንወዳቸው በጣም እጅግ በጣም በገድላቸው እንዲሁም ደግሞ በቦታቸው ተባርከን ብዙ ታምር የተደረገልን ጻድቁ አባታችን አቡነ ሐራ ድንግል ገዳማቸው ላይ ገብተን ከአባቶች ተባርከን ቅባ ቅዱስ ተቀብተን ጸበሉን ተጠምቀን እምነታቸውን ይዘን የገዳሙን በረከት ዳቤ እንጀራ የተለያየ በረከት ይዘን የምንመለስበት ድንቅ ታላቅ መንፈሳዊ ጉዞ ነው ያዘጋጀነው ማለት ነው። እንግዲህ የሚያዝያ 28 ምዝገባችን የሚቆየው እስከ ሚያዝያ 24 ድረስ ብቻ ነው። እስከ ሚያዝያ 24 ድረስ የሚመዘገቡ ተጓዦቻችን በአጠቃላይ ሁሉም ከበርሜል እንደተመለስን አቡነ ሐራ ድንግል ገብተን የጻድቁን በረከት አብረን የምንካፈል ይሆናል። ከዛ በኋላ እንግዲህ የምዝገባ ቀንም አይኖረንም ማለት ነው። ስለዚህ ሁላችሁም እስከ ሚያዝያ 24 ድረስ ተመዝግባችሁ የዚህ በረከት ተካፋይ እንድትሆኑ ጥሬን አስተላልፋለሁ። ወደ በርሜል ቅዱስ ጊዮርጊስ ለመጓዝ ምንድን ነው የሚያስፈልገን ለምትሉ አንደኛው እንግዲህ ክፍያችሁን በማንኛውም ባንክ በተርቢኖስ አካውንት ገቢ ማድረግ ትችላላችሁ። ከዛ በኋላ 0918181867 እና 0910101073 እነዚህ አክቲቭ የሆኑ ስልኮቻችን ናቸው። ከዚህ በተጨማሪም 0970424344 0968424344 0969424344 እነዚህ በአጠቃላይ ሁሉም ስልኮች ክፍት ናቸው። 181867 ዋትስአፕም ቴሌግራምም ኢሞም ይሰራል። በእነዚህ ቁጥር ደውላችሁ ሁላችሁም እንግዲህ መመዝገብ የምትችሉ መሆኑን ከወዲሁ ለመግለጽ ወዳለው ወዳጅ ዘመዶቻችሁን፣ ቤተሰቦቻችሁን፣ ሚስቶቻችሁን፣ ልጆቻችሁን፣ ባሎቻችሁን እንዲሁም ደግሞ እናት አባቶቻችሁን ለማስመዝገብ የምትፈልጉ በተለያየ ዓለም ክፍል ያላችሁ ሰዎች ለነሱ በቂ መረጃ እንድትሰጧቸው እናንተም ከኛ የምትወስዱት መረጃ በቂ እንዲሆን ሙሉ መረጃ የተጓዦችን ስልክ ቁጥር ደግሞ በአጠቃላይ እንድታስመዘግቡንና ትኬቱን ደግሞ በትክክል ለነሱ መረጃ እንድትሰጧቸው ከወዲሁ ለመግለጽ እወዳለሁ። እንግዲህ ያለን ጊዜ እጅግ በጣም አጭር በመሆኑ የተነሳ በዚህ አጭር ቀን ውስጥ ሁላችሁም ከወዲሁ ትኬት ቆርጣችሁ ለዚህ ታላቅ በረከት ተሳታፊና ተካፋይ እንድትሆኑ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል ማለት ነው። ሌላው እንግዲህ በበርሜል ቅዱስ ጊዮርጊስ ላይ አሁንም ድረስ ጸበል መጠጣት አይቻልም። ቦታው ላይ በርሜል ቅዱስ ጊዮርጊስ ምርት ደለጎ ቅድስት ኪዳነ ምሕረት ማንኛውም ሰው ጸበል መጠጣት አይችልም። ምክንያቱም ቦታው ላይ በቂ የሆነ ሽንት ቤት የለም፣ በቂ የሆነ ውሃ ንጽህና የምንጠብቅበት ውሃ ስለሌለ
ስለሌለ ከዚህ በኋላ እንግዲህ መጪው ጊዜ ክረምት ነው። ምናልባት ይሄ ጉዟችን የመጨረሻ ጉዞም ሊሆን ስለሚችል ሁላችሁም ለዚህ በረከት ተሳታፊ እንድትሆኑ ለማስተላለፍ ወዳለሁ። ከዚህ በኋላ ክረምቱም ይገባል ማለት ነው። ክረምቱ ከገባ ማንኛውም መኪና መንቀሳቀስ ስለማይችል ሁሉም በውጭም በሀገር ውስጥም የሚገኙ ሰዎች በአጠቃላይ ለዚህ ታላቅ ጉዞ ተሳታፊ እንድትሆኑ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል። ከዚህ ባሻገር እንግዲህ መሰረተ ልማት እስኪሟላ ድረስ ሁላችሁም በትዕግስት እንድትጠብቁና ጸበሉን ተጠምቃችሁ እንድትመለሱ ጥሬን ለማስተላለፍ እወዳለሁ ማለት ነው። ከዚህ ባሻገር ገንዘብ ስታስገቡ በውጭው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን በአጠቃላይ የኢትዮጵያ ብሔራዊ ባንክ ያወጣው መመሪያ አለ። ፍቃድ የተሰጣቸው ገንዘብ አስተላላፊ ድርጅቶች ብሎ ሊንኩ አለ። ይሄው ቪዲዮ እየሄደ እነዚህ ህጋዊ ቀስ እያለ ነው የሚሄደው። እነዚህን ያዟቸው፣ ህጋዊ የሆኑ የገንዘብ ማስተላለፊያ ድርጅቶች ናቸው። ከዚህ ውጪ ገንዘብ ብታስገቡ ለሚፈጠረው ነገር እኛ ኃላፊነት አንወስድም። ገንዘብ የገባበትም ገንዘብ ያስገባውም ግለሰብ ተጠያቂ ስለሚሆን አደራ እኛም እናንተም ከተጠያቂነት ነፃ ለመሆን ህጋዊና ትክክለኛ በሆኑ ገንዘብ አስተላላፊዎች ገንዘባችሁን እንድትልኩና ትኬት እንድትቆርጡ። ምክንያቱም አንደኛ ብዙ ገንዘብ አይደለም የሚላከው፣ ትንሽ ገንዘብ ስለሆነ ለአንድ ሰው ትኬት የሚቆረጠው። ስለዚህ ሁላችሁም ይህንን በህጋዊ መንገድ ብትልኩ ቢያንስ በህገወጥ መንገድ ከሚሰሩት እንደው ምንም የምታጡት ነገር ይኖራል ብዬ አላስብም። ህጋዊ ፍቃድ ተሰጥቷቸው በስነ ስርዓት ከገንዘብ ምንዛሬ የሚሰሩ በመላው ዓለም የሚገኙ ሰዎች ስላሉ ባንኮችም ስላሉ በዛ መሰረት እንድታስተላልፉልን ጥሬን ለማስተላለፍ እወዳለሁ። እንግዲህ ቀድሞ መቁረጥ ለበረከት ተካፋይ ያደርጋል ማለት ነው። እንግዲህ ቀጣይ ጉዞ መቼ ይሁን እርግጠኛ እስከምንሆንበት ቀን ድረስ ሁላችሁም ለዚህ ለሚያዝያ 28ቱ ጉዞ ከወዲሁ ፕሮግራማችሁን እንድታስተካከሉ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል። ሌላው እንድታስቡበት የምፈልገው ወደ በርሜል ቅዱስ ጊዮርጊስ ስትመጡ ማንኛውም ስማርት ስልኮችን መያዝ አይቻልም ማለት ነው። ትኬት በቴሌግራም የምትቆርጡ በአካባቢያችሁ የሚገኙ ፕሪንተር ቤቶችን፣ ማተሚያ ቤቶች ማንኛውም ቦታ ላይ ሂዳችሁ ትኬታችሁን ከስልካችሁ እኛ ከላክንላችሁ ላይ ለማተሚያ ቤቶቹ ሰጥታችሁ ልካችሁላቸው በዋትስአፕ በቴሌግራም ትኬታችሁን ፕሪንት አድርጋችሁ በእጃችሁ መያዝ ይጠበቅባችኋል። መታወቂያችሁን እንዳትረሱ፣ ፓስፖርት ያላችሁ ብቻ የተመዘገባችሁበትን ማንኛውንም መረጃ ለኛ የሰጣችሁን እንዳትረሱ፣ እሱን ይዛችሁ መንቀሳቀስ ይኖርባችኋል ማለት ነው። ስማርት ስልክ ቪዲዮ መቅረጽ ስለማይቻል ቦታው ላይ ኔትወርክም የኢንተርኔት አክሰስም ስለሌለ፣ ሲቀጥል ደግሞ ፈተናም እንዳንሆን ከማሰብ አንጻር ማንኛውም ሰው ስማርት ስልክ ይዞ ወደዚህ ቦታ መምጣት አይችልም ማለት ነው። እንግዲህ ሁላችሁም ወላጆቻችሁን፣ ልጆቻችሁን፣ ቤተሰቦቻችሁን ይዛችሁ ወደዚህ ታላቅ የበረከት ስፍራ ለበርካታ ሚሊዮኖች ድነትንና ፈውስን እየቸረ የሚገኘውን የበርሜል ቅዱስ ጊዮርጊስን ጸበል ለመሳተፍ ከወዲሁ እንድትዘጋጁ ጥሬን ለማስተላለፍ ወዳለው። ጉባኤያችን እንደተጠበቀ ነው። ሰፊ ጉባኤ ሚያዝያ 28 ይኖረናል። እንግዲህ በጣም የሚያዝያ 14 ተጓዦቻችን በጣም በደስታ ነው ጊዜውን ያሳለፉት ማለት ነው። እናንተም እንደምታሳልፉ ምንም ጥርጥር የለውም። ሌላው እንግዲህ ከዚህ ቀደም ቤተሰብ የለንም፣ ወላጆች የሉንም፣ የት እናርፋለን፣ ወንድም የለኝም፣ ዘመድ የለኝም ስትሉ ለነበራችሁ ቤተ ጊዮርጊስ የእንግዳ ማረፊያ እናንተን በተመጣጣኝ ዋጋ እየተቀበለ ነው የሚገኘው ማለት ነው። በጣም ብዙ ሰዎች እንግዲህ በቤተ ጊዮርጊስ የእንግዳ ማረፊያ መንፈሳዊ እንግዳ ማረፊያ እጅግ በጣም ደስተኞች ናቸው። እናንተም ደግሞ እዚህ መታችሁ ከኤርፖርት ጀምሮ በማንኛውም ሰዓት ብትመጡ ተቀብለናችሁ እንግዳ ማረፊያችን ጋር ወስደናችሁ ራሳችሁ ክላስ ላይ መኝታ ቤታችሁ ላይ ጸሎት ቤት አለ። በጋራ ጸሎት የምታደርጉበት ደግሞ የጋራ ጸሎት ቤት አለ። ስለዚህ ሁሉም ሰው እንደዚህ አይነት መንፈሳዊ በረከቱን ለማግኘት ሌላ ቦታ ላይ ስንሄድ ብዙ ጊዜ እንቸገራለን። አልጋ ቤት ስናድር አናቆም፣ ወይ ዘፈን ልንሰማ እንችላለን፣ ወይ ጭፈራ ልንሰማ እንችላለን። ብቻ ደስተኞች አንሆንም ሁላችንም። ይሄ ግን እጅግ በጣም መንፈሳዊነትን የተላበሰ ብዙ አባቶች መጥተው ጸሎት የሚያደርጉበት ቤቱ የተባረከ ቤት፣ ጸበል የተረጨበት ቤት፣ እኛም ደግሞ ደስተኛ ሁነን እናንተን ደስተኛ የምናደርግበት ጥሩ የሆነ የእንግዳ ማረፊያ ነው። ስለዚህ ቤተሰብ የለኝም፣ የት አርፋለሁ፣ ሆቴል ይዛለሁ የምትሉ የምትጨናነቁ ሰዎች አሁንም በረከታችሁን እንዳታጡ ተርቢኖስ መንፈሳዊ ጉዞ ማህበር ቤተ ጊዮርጊስ የእንግዳ ማረፊያን አዘጋጅቷል። ስጋው ደግሞ መቀበል ብትፈልጉ ስጋው ደግሞ ከተቀበላችሁ በኋላ እንግዲህ አንዳንድ ሆቴሎች ላይ እንግዲህ ሰዎች በተለያየ መንገድ ሊያድሩ ይችላሉ። ህጋዊ ያልሆነ ባልና ሚስቶች እንዲሁም ደግሞ የተለያየ ዝሙት ሊፈጸምበት ይችላል። ዘፈን፣ ጭፈራ፣ መጠጥ፣ ሲጋራ ሊጨስበት ይችላል። ጫት ሊቃምበት ይችላል የምናድርበት ቤትና ይሄ ግን ከምንም ነገር ንጹህና ከምንም ነገር የጸዳ ህጋዊ ባልና ሚስቶች ሆነው ህጋዊነታቸውን የምናረጋግጥበት ህጋዊ ወረቀት ማቅረብ የሚችሉ ባልና ሚስቶች አብረው ማደር ይችላሉ።
እንዲሁም ደግሞ እህትና ወንድም የሆኑ ሰዎች ገይ እህትና ወንድም መሆናቸውን በስም መመሳሰል ካለ ይሄንን አረጋግጠን እኛም አብረው የሚያርፉበትን መንገድ እኛም እናመቻቻለን። ገይ ያልሆነ ሰው ግን አብሬ ያድራለው እጮኛዬ ናት ፍቅረኛዬ ናት የሚባል ነገር ቤተ ጊዮርጊስ እንግዳ ማረፊያ ላይ አይሰራም። ይሄንን ከወዲሁ እንድታውቁት እንድታገናዝቡት እፈልጋለሁ። ማንኛውም ለአቅመ አዳም የደረሰ ሰው በጣም ጥንቃቄ ማድረግ ስላለበት ለአቅመ አዳም ባይደርስ ትክክለኛ የስጋ ዝምድና የሌለው ሰው አብሮ መተኛት የማይችልበት ህግ ነው ያለው። እንግዲህ ስለ ምግብ አያስቡም። የት ነው የታረደው አይሉም። ስጋ ቢበሉ ማን ነው የሰራው ብለው አይጨናነቁም። ሙስሊም ሰራው ሌላ ሰራው እንዲሁም ደግሞ ንጹህ አይደለም ብለው ምንም ውስጣቸው ሳይፈራ በነፃነት ኦርቶዶክሳዊ ይዘትን የተላበሰ መንፈሳዊ ምግብ አዘገጃጀት ስላለ ሁሉም ሰው ደስተኞች ናቸው። እግዚአብሔር የተመሰገነ ይሁን። ከቤተሰብ ጋር ሳልገናኝ ጭቅጭቅ ይኖራል፣ ብዙ ነገር ይኖራል፣ በረከት ላጣ እችላለሁ፣ ብዙ የምታስቡት ነገር ይኖራልና ልክ ብዬ መጥቼ ከቤተሰብ ሳልገናኝ ልክ ብዬ ጸበሌን ተጠምቄ በረከቴን አግኝቼ በሌላ ጊዜ ነገሮች ሲስተካከሉ ከቤተሰብ ጋር እገናኛለሁ ብላችሁ የምታስቡ ሰዎች ካላችሁ ሚስጥራችሁን ሳናወጣ እኛም በታማኝነት እናንተን ልናገለግላችሁ ዝግጁ ነን። ወደ የትኛውም ስፍራ ብትሄዱ የትኛውንም ገንዘብ ይዛችሁ መጣችሁ በአደራነት ብትሰጡን እቃችሁን አስቀምጡልን ብትሉን እኛም በእምነት እምነታችንን ሳናጎድል እቃችሁን ተረክበን በስነ ስርዓት የምናስረክባችሁ መሆኑን ከወዲሁ ለመግለጽ እወዳለሁ። ተርቢኖስ መንፈሳዊ የጉዞ ማህበር ስለመረጣችሁን ስለወደዳችሁን በድጋሚ እጅግ አድርጌ አመሰግናለሁ። መነሻችን ሚያዝያ 28 መመለሻ ግንቦት 8 የሆነው የታምረኛው የበርሜል ቅዱስ ጊዮርጊስ ጸበል ምዝገባ መጀመራችንን በይፋ ለመግለጽ ወዳለው አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ላይ ያገኙናል። በሌላ ፕሮግራም በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።